ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ፋሚሊ እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ። እንደዛውም ዛሬ ያው እንደተለመደ አሪፍ ማክስ የፊታችን ይዤላችሁ መጥቻለሁ። እንደዛውም ደግሞ እናንተም ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ላይክ ሼር አድርጉ። ቪዲዮን ከወደዳችሁ ላችኋለሁ ውድና ምርጥ ቤተሰቦቼ። አሁን ወደ አሰራሩ እንሄዳለን። አብራችሁን እስከ ቪዲዮ ፍጻሜ አብራችሁን ቆዩላችኋለሁ። ምን እንደሚጨምር ይሄ ነገር የሚጠቅመን ፊታችን በደንብ እንደምጸዳልን፣ እንደዛም ደግሞ ነጠብጣብ የሆኑ ነገሮች እንደዚህ ጠቋቁሩ ነው የወጡብን ነገሮች ያጠፉልናል ማለት ነው። እዚህ ውስጥ ማለት ነው። እዚህ አሁን ማር አለኝ እንደምታዩት ማለት ነው። ማር አለኝ። ይሄ ማር ላይ አሁን የምጨምረው ምንድነው? እርድ ጨምራለሁ። ይሄው እርድ ማር ላይ ጨምራለሁ ማለት ነው። ያያችሁ። ከዛ በኋላ እዚህ ጋር ግማሽም ሳይሆን ሩብ ሌሙን አለኝ። ሌሙኑን ጨምርበታለሁ ትንሽ ማለት ነው። አሁን ሌሙኑን ከጨመርኩ በኋላ አዋህዳለሁ። እንደዚህ አድርጌ ማዋሃድ አለብኝ። ከዛ በኋላ እቀባለሁ ማለት ነው። አያችሁት? አሁን ይሄ እቀባለሁ። ፊታችን ላይ ያለ ነገሮች ሁሉ ያጠፉልናል። ይሄ በጣም አሪፍ ውህድ ነው ማለት ነው። ስለዚህ ተጠቀሙላችኋለሁ ውዶች። እውነቴን ነው የምላችሁ። በጣም ያው የሰው ልጅ ራሱን የጠቀመን ወደ ሚዲያ የሚያመጣ ማለት ነው። እና በጣም አሪፍ ውህድ ነው እላቸዋለሁ። ትወዱታላችሁ። ተቀቡ፣ ተጠቀሙ። ስትሰሩ ደግሞ እንትን አታርጉት፣ እንደዚህ እንደምታዘዝላችሁ አርጉ እንጂ እንትን ጠንከር ካረጋችሁ እንትን ይላል፣ አይል ይፈልጋል። ያ ጊዜ ደግሞ ቆዳችሁ ይበላሻል ማለት ነው። ገባችሁ? ለቀቅ አርግታችሁ እንደዚህ በቃ እናንተ እንደፈለጋችሁ ማዘዝ እንደምትችሉ ማለት ነው። እንደዚህ ከዛ በኋላ አያችሁት? በጣም አሪፍ ነው ማለት ነው። በጣም እና ደግሞ በቀላሉ ቤታችን ውስጥ ማግኘት የምንችል ውህዶች ናቸው። ምንም ወጪ እንትን አይሉንም ማለት ነው። ገባችሁ? የፈለግን ሰዓት እንደዚህ መቀባት የምንችል ነገር ቀላል እና አሪፍ የሆነ ጠቃሚ የሆነ ነገር ነው ማለት ነው። እንደዚህ ተጠቀሙ፣ እናንተም ትጠቀሙበታላችሁ እላችኋለሁ ቤተሰቦቼ። በጣም አሪፍ ነገር ነው። እውነቴን ነው የምላችሁ። አያችሁት? እንደዚህ አሁን አይናችሁ ስር በደንብ ተቀቡ፣ በደንብ ማለት ነው። አይናችሁ ስር በእንቅልፍ እንደዛም ደግሞ ብዙ ነገሮች አይናችን ስር እዚህ ስር ይጠቁራል፣ ያብጣል ምናምን ማለት ነው። እና እንደዚህ ስታረጉ ደግሞ በጣም አሪፍ ነው እላቸዋለሁ። እንዴት ደስ እንደሚል ብታዩት። እውነት ፊት በቃ በጣም ቲማቲም ነው የሚያስመስለው፣ የህፃን ፊት ነው የሚያስመስለው እና በጣም አሪፍ ነው። ያው እርድ ማለት ነው። በጣም አይል እንትን የተለያዩ ነገር ፊታችን ላይ ያሉ ነገሮች የመግደል እንትን አለ፣ በጣም ኃይል አለው ማለት ነው። ለዛ ፊታችን ላይ ያሉ ጥቋቁር ነገሮች እንደዛም ደግሞ የተለያዩ የሞቱ ቆዳዎች ምናምን ፊታችን ደግሞ በቃ እንደዚህ ወዘቶ ምናምን አመድ የሆነን ፊት ያለን ሰዎች እንትን በጣም አሪፍ ያደርግልናል ማለት ነው። ያው በአንድ አይደለም ይሄ ሁሉ ደግሞ ማለት ነው። እሺ ጋይስ፣ ሁሉ ነገር በሂደት ነው
እኛ ሁሌ ያ ነገር በተደጋጋሚ ከሰራን ከተጠቀምን በትዕግስት ጥቅሙ እናገኛለን ማለት ነው። ስለዚህ ሁል ጊዜ ደጋግማችሁ በሳምንት እንኳን 2-3 ከተቀባችሁ እንደዚህ ማክስ በጣም አሪፍ ልውጥ ታገኙበታላችሁ ማለት ነው። ገባችሁ? በሳምንት 3 ካልቻላችሁ 2፣ ምክንያቱም 3ም ይቻላል። ይሄ ክላሳችን ስንገባ ተቀብተን ብዙ ደቂቃ ሳይሆን 10 እስከ 15 ፊታችን ላይ አቆይተን ከዛ በኋላ በቀዝቃዛ ውሃ ታጥበን የምንቀባ ነገሮችን ተቀብተን ማደር ነው በቃ። ከዛ በኋላ ፏፈሽ ነው ማለት ነው ውዶቼ። አያችሁ እንዴት እንደሚያምር ማለት ነው። በጣም ደስ ይላል። በጣም ከምላችሁ በላይ እና ተጠቀሙ ለማለት ፈልጋለሁ። ውድ ቤተሰቦቼ እኔን የጠቀመኝ መቼም ምንም ነገር ቢሆን ለእናንተ ሳላካፍል ብቻዬን አልጠቀምም። ምክንያቱም አይሆንልኝም፣ አለ እናንተ አይሆንልኝም እላችኋለሁ። የምሬን ነው። እና አያችሁ በቃ አቤት ሲያምር እናንተ አያችሁ ጋይስ፣ እንደዚህ ነው በቃ። በጣም ያምራል ከምላችሁ በላይ ማለት ነው። እናንተም ደግሞ እንደዚህ ተጠቀሙ እና ሞክሩት። በጣም አሪፍ ነው፣ ትወዱታላችሁ። ይሄ ደግሞ ያው ጥቋቅር ነገሮች እንደዛም ደግሞ ፊታችን ላይ የሞቱ ቆዳ ባክቴሪያ ምናምን የሞቱ ባክቴሪያ ከፊታችን ላይ በጣም ያጠፋልናል በጊዜ ሂደት ማለት ነው። ስለዚህ ፊታችን ደግሞ ማንከባከብ ግድ ይለናል ማለት ነው። ገባችሁ? ፊታችን ካልተንከባከብ በቃ ሁሌ አመዳም ነው የምንመስለው። ፊታችን በቃ ወዝ የሌለው የተጨማደደ ፊት እንደዛ ነገር ነው የሚሆንብንና ፊታችን ማንከባከብ አለብን። ራሳችን መጠበቅ አለብን። ባልን ነገር ግዴታ የተለያዩ ነገሮች ሊኖሩን አይገባም። ወይ ደግሞ ከውጭ ብቻ ስለገዛን ብቻ የተለያዩ ነገሮች ፋርማሲ ምናምን ቦታ ሄደን ስለገዛን ብቻ አይደለም እህቶቼ እኛ ራሳችን የምናንከባከብ ማለት ነው። በቀላሉ አሁን ቀለል ባሉ በሙዝ፣ በእንቁላል፣ በእንደዚህ እርድ፣ በድንች፣ በተለያዩ ብዙ ነገሮች ናቸው። ሲጀመር ደግሞ ቤት ውስጥ ያሉ ነገሮች ናቸው ለኛ ለፊታችንም ጤንነት እንደዛም ደግሞ ለውበትም አሪፍ የሆኑ ቤታችን ውስጥ ያሉ ነገሮች ናችሁ ማለት ነው። ምክንያቱም ያው የተለያዩ ኬሚካሎች ስለሌሉ በጣም አሪፍ ጤናማ የሆኑ ነገሮች ነው እየተጠቀምን ያለ ነው ማለት ነው። እና በቀላሉ እንደዚህ ተጠቀሙና እናንተም ደግሞ ሞክሩትና እዩት፣ ትወዱታላችሁ እላችኋለሁ ቤተሰቦቼ። ያው ምንም ቢሆን እኛ እዚህ የሰው ሀገር ላይ ብዙ ነገሮች አሉ፣ ስራ እንደዛም ደግሞ ብዙ እየሆኑ ጫና ስላለብን ብዙ ጊዜ አይመችንም። ግን ቢሆንም ደግሞ ምንም ቢሆን ለራሳችን ጊዜ መስጠት አለብን። ቀን እንኳን ጊዜ ብንነጣ ከእንቅልፋችን 30 ደቂቃ 1 ሰዓት ቀንሰን ጸጉራችን፣ ፊታችን ማንከባከብ ግድ ይለናል ማለት ነው። ራሳችን ካልተንከባከብን ለምንድን ነው ታዲያ የምንለፋኛ? እንደዛ እላቸዋለሁ ውዶቼ። እንደዚህ ነው እላቸዋለሁ። በጣም ያምራል። በጣም እንደዚህ አሁን እንደዚህ እንደሚያምር ማለት ነው። ፊታችንም ደግሞ ታጥብን ካልን በኋላ በጣም ነው የሚያምረው ማለት ነው። ጌታን ነው የምላችሁ። ስለዚህ ሞክሩት፣ ትወዱታላችሁ እላቸዋለሁ። ብዙ ጊዜ ማለት ነው ያው እኛ እዚህ ሰው ሀገር ላይ በተለይ ፊታችን በጣም ብዙ ነገሮች የሚያጠቁብን ወይ ደግሞ የሚጎዱብን ብዙ ነገሮች አሉ ማለት ነው። ቆዳችን የሚያበላሹ ያው ሙቀት በጣም ኃይለኛ ነው። እዛ ላይ ደግሞ ወደ ውጭ ወተን ግቢ ስናጥብ ፀሐዩ እንደምታዩት ገርፋል ማለት ነው። በጣም ከምላችሁ በላይ ዛሬውን ላይ ደግሞ ምግብ የሚሰሩ እህቶቻችንም በምግብ እንፋሎት ጋዝ ላይ ቆሙ
ከሙቀት ጋር ይሄ ሁሉ አንድ ላይ በቃ ተደራርቦ በጣም ፊታችን ያበላሻል። ስለዚህ ምግብ የምትሰሩ እህቶች ደግሞ በደንብ መጠቀም አለባችሁ። ከዛ በኋላ እንደውም እናንተ ማለት ነው መዳስ ምናምንም እናንተ ላይ ሊያስከተል ይችላል ማለት ነው። ምክንያቱም ምግብ ስለምትሰሩ የምግብ እንፋሎቱ እንኳን ለብቻው ሌላ በሽታ ነው ማለት ነው። ገባችሁ? ፊታችን ላይ በሚወጣ ሰዓት ምግብ ሽታ በጣም መጥፎ ነው። እዛ ላይ ደግሞ ጋዝ ላይ መቆም፣ ሙቀት በጣም ይሄ ሁሉ አንድ ላይ ተገናኝቶ በጣም ይጎዳል ማለት ነው ፊታችን። ስለዚህ ደግሞ ፊታችሁ ሳይበላሽ በፊት ቀድማችሁ ፊታችሁን እንደዚህ ማታ ማታ ተንከባከቡ፣ በተለያዩ ነገሮች ቤታችሁ ውስጥ በምታገኙ ነገር ማለት ነው እና በጣም አሪፍ ነው እላችኋለሁ። ፊታችን ደግሞ የትኛውም ፊት የሚቀበል ወይስ ደግሞ የሚስማማ ነገር ደግሞ ባዝሊን ነው ማለት ነው። ባዝሊን በጣም አሪፍ ነው ማለት ነው። ፊታችን ወዛማና በቃ ጥሩ አሪፍ የሆነ ያማረ ፊት እንደሚኖረን ያደርግልናል ማለት ነው። ባዝሊን በነገራችን ላይ የማለስለስ ኃይል ባህሪ ያለም እና ባዝሊን ብትቀቡት የበለጠ ፊታችሁ በጣም አሪፍ ይሆናል እላችኋለሁ ውዶቼ። እኔ ግን ባዝሊን ስለሚወደው ነው፣ ባዝሊን ስለምጠቀም ነው ሁሌም ማለት ነው። እኔ ባዝሊን ነው የምጠቀመው እንጂ እንደዚህ ሌላ ነገሮች ሽታ ያሉ ምናምኖች አይመቸኝም። ሎሽን ምናምን አይመቸኝም እና ባዝሊን ነው እኔ ባዝሊን ከኔ አይለይም ማለት ነው። እና እናንተም ደግሞ እንደዛ ብታረጉት ፊታችሁን ወዛማ እንደሚሆን ሁሌ ይረዳችኋል፣ ይጠቅማችኋል። እንደዛውም ደግሞ ሽታም የለም። አሁን ሎሽን ምናምን ስንቀባ የተለያዩ ነገሮች የፊታችን ክሬሞች ስንቀባ ሽታ ያሉ ናቸው የሚበዙት እና እነዚህ ደግሞ እንደዛ ሲሆን ደግሞ ጥሩ አይደለም እላችኋለሁ። ስለዚህ እንደዚህ በቃ በቀላሉ ፊታችሁን ተንከባከቡ፣ ራሳችሁን ጠብቁ እላችኋለሁ ቅመሞቼ። ያው ምንም ቢሆን ራሳችን እንኳን መጠበቅ አለብን እላችኋለሁ። የዛሬ ቪዲዮን ደግሞ ይሄን ይመስላል። ከወደዳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ አበረታቱኝ እላችኋለሁ። ቻናሌን ደግሞ አሳድጉልኝ እላችኋለሁ ጋይስ። ሁላችንም በመተጋገዝ እንበረታታ። ሁላችንም ደግሞ የምንለፋለት ውጤት እናገኝ እላችኋለሁ። አንድ ሰው ብቻውን ሮጦ ምንም አያረግም እላችኋለሁ። ስለዚህ ሁላችንም ደግሞ አንዱንን መስራት አለብን፣ መተጋገዝ መረዳዳት አለብን እላችኋለሁ የኔ ውዶች። የዛሬ ቪዲዮ ይሄን ይመስላል። ይሄ ደግሞ አሁን ከ10 እስከ 15 እስከ 20 ደቂቃ ቆይቼ ጥብ አረጋለሁ በቀዝቃዛ ውሃ። ከዛ በኋላ ደግሞ ትንሽ ማለት ነው ያው ዛሬ ቀን ስለተቀባው ሙቀት ስለሆነ ወደ ውጭም ስለሚወጣ በረንዳ ላይ ምናምን ባዝሊንን ትንሽ በትንሽዬ ደበስ አርጌ ፊቴ እንዳይደርቅ ቀባለሁ። ከዛ በኋላ በቃ እና ልነግራችሁ አልችልም እላችኋለሁ። እርድ ደግሞ ያው ብዙ ሰው ጥቅሙን ያወቀ እየተነገረለት በጣም አሪፍ የሆነ ማክስ ነው ማለት ነው የእርድ ማክስ። ብዙ ጊዜ ያው ከፋርማሲ ወይ ደግሞ ከትልልቅ ሾፖች የእርድ ማክስ የአቮካዶ የፓፓያ ማክስ እየተሰራ ማለት ነው ዝም ብለን አምጥተን የምንቀባ እሱ ምናምን ገዝቶ ይጠቀማሉ። እሱ ደግሞ ኬሚካል አለ። እንደዛውም ደግሞ ጊዜ አልፎበት ስፓየርድም ሊሆን ይችላል። እኛ ሳናገዝተን እንትኑም ደግሞ ጊዜውን እንዳለቀና እንዳላለቀ ሳናይ እንቀባለን። ይሄ ፊታችን ላይ ቆዳችን ላይ ትልቅ ጥቃት እና ጉዳት ያመጣል ማለት ነው። ስለዚህ እንደዚህ ያው ነው ከሱቅ ወይ ደግሞ ከፋርማሲ ከተለያየ ቦታ የምንገዛቸው ማክሶች እነዚህ ናቸው። የእርድ ማክስ እንላለን። ይሄ ነው ማክስ። የፓፓያ ማክስ፣ የአቮካዶ ማክስ እንላለን። ግን በቀላሉ ፍሬሽ ቤታችን ውስጥ ያለን እንደዚህ መቀባት። አቮካዶም ደግሞ ካስፈለገን አንድ ፍሬ ገዝተን
ብዙ ጊዜ እንቀባለን ማለት ነው። አንድ ፍሬ እንኳን ስንት ቦታ ሰነጣጥቀን ፍሪጅ ውስጥ አስቀምጠን ብዙ ጊዜ እንጠቀማለን ማለት ነው ለፊታችን እና ይሄን ይመስላል እላችኋለሁ። የዛሬ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱላችኋለሁ ውዶቼ። በጣም ወዳችኋለሁ፣ አካብራችኋለሁ። ሰላማችሁ ይብዛልኝ እላችኋለሁ። እስከ በሌላ ቪዲዮ ደግሞ ያው ተመልሼ እስከምመጣላችሁ ሰላማችሁ ይብዛልኝ። ሰላም ሁኑልኝ። ወዳችኋለሁ። ቻው ቻው እላችኋለሁ። ባይ ጋይስ